ድንበር በካርታ ላይ ሊሳል ይችላል፣ ግን በህዝቦች ልብ ውስጥ ያለውን ፍቅር ማንም ሊከፋፍል አይችልም። የኢትዮጵያና የኤርትራ ህዝብ ሁለት ሀገር ቢሆኑም ብዙዎች እንደ አንድ ቤተሰብ ይተያያሉ። ቋንቋ፣ ባህል፣ ምግብ፣ ሙዚቃ፣ ታሪክ፣ ሌላው ቀርቶ እንኳን የሰዎች ፈገግታ እስኪመሳሰል ድረስ ቅርብ ናቸው። ነገር ግን ይህ ፍቅር በፖለቲካ በጦርነትና በዘመናዊ ግጭቶች ብዙ ፈተናዎችን አይቷል። ዛሬ የሁለቱን ህዝቦች ተፈጥሯዊ ግንኙነት የተፈጠሩትን ልዩነቶች በህዝብ ልብ ውስጥ ያለውን አብረን እንኑር የሚል ፍላጎትና የታዩ ያሉትን ተስፋ ሰጪ ጭላንጭል እንመለከታለን። ኢትዮጵያና ኤርትራ አንድ አይነት ህዝቦች ብቻ አይደሉም። ለብዙ ዘመናት አንድ ታሪክ የነበራቸው ህዝቦች ናቸው። ከጥንታዊው አክሱም መንግስት ጀምሮ የዛሬው ሰሜን ኢትዮጵያና ኤርትራ አካባቢ በአንድ ስልጣኔ ውስጥ ነበሩ። ሰዎች በነጻነት ይጓዙ ነበር፣ ንግድም ያደርጉ ነበር፣ ይጋቡም ነበር። ትግረኛ ቋንቋ፣ ተመሳሳይ ሙዚቃ፣ ተመሳሳይ ምግብ፣ እነዚህ ሁሉ ህዝቦቹን አቀራረባቸው። አንድ የኤርትራ አያት እንዲህ ይላሉ፣ እኛ የተለያየን ሰዎች አይደለንም፣ ፖለቲካ ብቻ ነው ያለያየን። በእርግጥ ፖለቲካውም ቢሆን ከህዝብ ፍላጎትና ከሀገር እድገት ጋር ትስስር ያለው ነው። ነገር ግን በ19ኛው መቶ ክፍለ ዘመን መጨረሻ ነገሮች ተቀየሩ። ጣሊያን ኤርትራን በቀኝ ግዛት ስር አስገባች። ይሄ ሁለቱን ህዝቦች በፖለቲካ መለያየት ጀመሩ። ከዚህ በኋላ የተለያዩ አስተዳደሮች፣ የተለያዩ ፖለቲካዎችና የተለያዩ ሐሳቦች ተፈጠሩ። ነገር ግን ህዝብ ግንኙነቱን አልተውም። ድንበር ቢፈጠርም ሰዎች ግን እኛ ዘመዳማቾች ነን ብለው ቀጥለውም ነበር። እንደ ኢሮፓውያኑ አቆጣጠር ከ1960ዎቹ ጀምሮ ኤርትራ ለነጻነቴ በሚል ረጅም ጦርነት ውስጥ ገባች። ይህ ጦርነት በሺዎች የሚቆጠሩ የሰዎችን ህይወት ላይ ከባድ ተጽዕኖ አሳደረ። ቤተሰቦች ተለያዩ፣ እናቶች ልጆቻቸውን አጡ፣ ወጣቶች በጦርነት ውስጥ አደጉ። ነገር ግን በዚህ ሁሉ መካከል እንኳን የህዝብ ፍቅር ሙሉ በሙሉ አልጠፋም። ብዙ ኢትዮጵያውያን ኤርትራውያንን እንደ ወንድም ይመለከቱ ነበር። ብዙ ኤርትራውያንም በኢትዮጵያ ዘመድ ነበራቸው። ይህ የህዝብ ትስስር ከፖለቲካ በላይ ነው። እንደ ኢሮፓውያኑ አቆጣጠር 1998 ሁለቱ አገሮች በድንበር ጉዳይ ወደ ከባድ ጦርነት ገቡ። ይህ ጦርነት የብዙ ሰዎችን ህይወት ቀጠፈ። ትናንት አብረው የኖሩ ህዝቦች ዛሬ እርስ በርስ መጣላት ጀመሩ። ድንበሮች ተዘጉ፣ ስልክ ግንኙነት ተቋረጠ፣ ቤተሰቦች ለዓመታት መገናኘት አልቻሉም። አንድ እናት ልጇን ለ20 ዓመታት አላየችውም። አንድ ወንድም እህቱን በስልክ እንኳን ማነጋገር አልቻለም። ይህ ጦርነት ከሁሉ በላይ የጎዳው ህዝቡን ነበር። ከብዙ ዓመታት በኋላ እንደ ኢሮፓያን አቆጣጠር 2018 ታሪካዊ ዜና ተሰማ። ኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለረጅም ጊዜ ተቋርጦ በነበረው ግንኙነት ዙሪያ ስምምነት አደረጉ። ድንበሮች ተከፈቱ፣ ሰዎች በእንባ ተቃቀፉ። ለ20 ዓመታት ያልተገናኙ ቤተሰቦች እርስ በርስ እየሮጡ ተገናኙ። ያኔ ብዙ ሰዎች እንደገና አንድ እንሆናለን ብለው ተስፋ አደረጉ። ማህበራዊ ሚዲያዎች በደስታ ተሞሉ፣ ሙዚቃዎች ተሰሩ፣ ህዝቦችም እንደገና መቀራረብ ጀመሩ። ነገር ግን ነገሮች እንደተጠበቁት ቀላል አልሆኑም። በቀጣዮቹ ዓመታት አዳዲስ ውጥረቶች፣ የፖለቲካ ግጭቶችና ቀጠናዊ ውስብስብ ሁኔታዎች ተፈጠሩ። በተለይ የቀይ ባህር ጉዳይ ኢትዮጵያ ተዘግተን አንኖርም የሚለው ጽኑ አቋሟ ኤርትራን እስኪንከች እንድትል አደረጋት። የኤርትራ ህዝብ ለኢትዮጵያውያን ወገኖቹ እንኳን የቀይ ባህር አገራቸውም እንደ ቀድሞ ብትመለስላቸው አይጠሉም። ግን በኤርትራውያን ባለስልጣናት በኩል አዲስ የውጥረት አጀንዳ ሆኗል። ነገር ግን ህዝቡ ውስጥ ያለው ፍላጎት አሁንም ተመሳሳይ ነው። ብዙ ኢትዮጵያውያን እንዲህ ይላሉ፣ ከኤርትራ ህዝብ ጋር ጥላትነት የለንም። ብዙ ኤርትራውያንም እንዲህ ይላሉ፣ ኢትዮጵያ እናት ሀገራችን ናት። አዎ ኢትዮጵያ የኤርትራውያን እናት ሀገር ናት። ሙዚቃ፣ አመጋገብ፣ ቋንቋ፣ ታሪክ፣ ባህል ምን ያልተጋራ ነው ነገር አለና። በአዲስ አበባ ውስጥ ብዙ ኤርትራውያን ይኖራሉ። በአስመራ ውስጥም ብዙ ኢትዮጵያውያን ጓደኞች አሏቸው። በቲክቶክና በዩቲዩብ ላይ የሁለቱ ህዝቦች ሙዚቃና ባህል አብሮ ይታያል። ወጣቶች እርስ በርስ ይደጋገፋሉ። ብዙዎቹ ወንድማማች ህዝቦች ነን ይባባላሉ።
የወደፊቱን ማንም በትክክል አያውቅም። ነገር ግን አንድ ነገር ግልጽ ነው። ህዝቦች ሰላምን ይፈልጋሉ፣ ንግድን ይፈልጋሉ፣ መገናኘትንም ይሻሉ፣ ቤተሰብ መጠያየቅን ይፈልጋሉ። ብዙ ወጣቶች ጦርነትን ግን አይፈልጉም። የተሻለ ህይወትን ይሻሉ። ምናልባት ወደፊት ፖለቲካው ከሚከፋፈለው በላይ ህዝብ አብሮ የመኖር ፍላጎት ይበልጥ ይሆናል። ይሄ እንዳለ ሆኖ ከሰሞኑ የሚሰማው መልካም መረጃዎች እውነት ከሆኑ የእነዚህ ሁለቱ ህዝቦች አብሮ የመኖር ምኞት እውን የሚያደርግ ይመስላል። በእርግጥ የኤርትራ ባለስልጣናት አስቸጋሪ ባህሪ ያሏቸው፣ እንቢተኛ ናቸው። የአምባገነንነት አስተዳደራዊ ባህሪ የተጎናጸፉ የብዙ ዓመታት ጦርነት ታሪክ አሏቸው። ቢሆንም የህዝብ ፍላጎት ያሸንፋል። እናም እኔ እንዲህ እላለሁ፣ ድንበር ሊለያየን ይችላል፣ ግን ታሪክን ማጥፋት አይቻልም። የኢትዮጵያና የኤርትራ ህዝብ ብዙ መከራን አይቷል፣ ግን አሁንም በልባቸው ውስጥ የሰላም ፍላጎት አለ። በእርግጠኝነት አሁን ያለው ትውልድ ጦርነትን ሳይሆን ፍቅርን የሚያስታውስ ታሪክ ይጽፋል። እናንተ ምን ታስባላችሁ? የኢትዮጵያና የኤርትራ ህዝብ ወደፊት በተሻለ ሁኔታ አብሮ መኖር ይችላሉ? አስተያየታችሁን በኮሜንት ጻፉም። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱም። ቸርን ሰንብት። ከልጆቻቸው በምሬት የሚያለብሱት ተለያይተው ወንድምቶች ልጆቿንን የአፍሪካ ጦርነት ጸብ ያያለፈው ይብቃ። እርግቦች በኢትዮ ኤርትራ ሰማይ ብረሩ፣ የሰላም የፍቅር መዝሙር አብራቸው ዘምሩ። ረጋቢታ በኢትዮ ኤርትራ ሰማይ ብረራ፣ ናይ ሰላም ናይ ፍቅሪ መዝሙር ሓበርከን ዘምራ። ተሽከርከር መኪና ተሽከርከሪ፣ ከአዲስ አበባ አስመራ ሰላም ብለሽ ዙሪ። ተዘወረ ማኪና ተዘወሬ፣ ካብ አዲስ አበባ